ቤታ ነፃነት ወርቅነህ ሚስት እርጉዝ ናት። በስማም ወንድም ነፃነት ወርቅነህ ማለት ነው። በጣም ወደው ነው፣ በጣም ወደው አርቲስት ነውና እግዚአብሔርን በቃ የሷ ማማት በጣም የሚገርመኝ እመቤቴን። ሰላም ውድ የቻናላችን ቤተሰቦች፣ ዛሬም ሰበርና አዲስ በሆነ መረጃ ተገናኝተናል። የአርቲስት ነፃነት ወርቅነህ ባለቤት እርጉዝ ናት እየተባለ በማህበራዊ ሚዲያ እየተሰማ ይገኛል። ይህ መረጃ እውነት ወይ የሚለውን መረጃ አስደምጣችኋለሁ። ከዚህ እስር ቤት እንደምንም ማምለጥ አለብን ያለ ምክንያት ነው የገባ ነው እኮ። እንዴት ነው ልናመልጥ የምንችለው? ምን አይነት ሁኔታ ውስጥ ነው የገባ ነው? ቆይ ስማኝ ሰለሞን፣ በሄድክበት አታለቃቀስ። እቻለም ለሚያለቅሱ ቦታ የላትም እና መፍትሄ ብንፈልግ ይሻላል። ዳንኤል ምን እያልክ ነው? ይሄው እኔ ያስተከልኩት ጸጉር እየረገፈ ነው። ምን አይነት መፍትሄ ነው እዚሁ ነን የምናመጣው? ይሄን ነገር ለኔ ተውት። የሚያስወጣን ሰው አለ። ጃዬ ያለችውን ጃዬ። እሺ ለኔ ማመጣት የምትፈልጉ ሰዎች ካላችሁ ትክክለኛው ቀን ማርች 28 ነው ጋይስ። ባካላችሁ ስጡኝ። ለጃዬ ያለች ማርያም ለጃዬ እያተማችሁ ሻንጣው ላይ እያተማችሁ እሺ። ዲያስፖራዎችዬ እናንተ እኮ ትለያላችሁ። እሺ ቱታ በጣም ፈልጋለሁ። ቱታ ትፈልጋለች። ሰፋ ያለ ቱታ ደግሞ ቀጣጣ አይደለች፣ ላርጅ ነው የምትፈልገው። ሰፊ እንዲሆንላት እንዳትረሱ። ብራንድ ነው። እሺ የአዶናይ አይነት ኤርፓድ ትፈልጋለሁ። ኤርፓድ እዚህ ላይ የአዶናይ አይነት ትፈልጋለች። ኦሪጂናል ነው የምትፈልገው። እሺ ጃዬ፣ እሺ የኔ እናት፣ እሺ እሱን ፈልጋለሁ። እዚህ ጋር ነው። ኦኬ ትልቁ ማለት ነው። ትልቁ። እሺ ያ ፈልጋለሁ። ምንድነው በቃ ልብስ ፈልጋለች። አሸክሙት። እሺ ዲያስፖራዎች በሉ እንዳትረ አሸክሙ። ሻንጣ ሙሉ። እሺ እንዳትረሱ ስታገኙት አዶናይን። እሺ ቱታዎች ምናምን የሚያማምሩ ቱታዎች እንደዚህ ሰፋ ያሉ። እሺ ላርጅ ነው የሚሆናት። እሺ ለኔ ማመላክ የምትፈልጉ ሰዎች ካላችሁ ጋይስ፣ እነሱ እንደዚህ ሲያወሩ ያላፈሩ እኔ ሳውት ስልሙን እጠጣለሁ። ሊያቸው አርዶብሻል። እንኳን ተሳደቡ እናንተ ጨምላቆች። እኔ ምለው ማለት ነው። እኔ ምለው እንደው ጋይስ የሚለመነው አንበሳ ሳይበቃ ጭራሽ ሻንጣም ላኩ። ኧረ ተው። ኧረ ሀገራችንን እንደ ኢትዮጵያን አታሰድቡ። ኧረ ተው። ኧረ ቅናት አለች። ይኸውላችሁ አያችሁ፣ ቅናት የኔ ፍቅር። አሁን ይሄ እኮ ምርጥ ቶፒክ ነው። ይሄን ቶፒክማ ለሄለን ላኩላት ጋይስ። ለሄለን ላኩልኝ ይሄን ቶፒክ። እንዴት ነው እናንተ? ላኩ፣ ሻንጣ አሸክሙት። አይ ዲያስፖራ፣ አሁን ቆይ እውነት እንነጋገር ከተባለ ጊፍት እኮ ይላካል። አይላክም እኮ አይደለም፣ ጊፍት ይላካል፣ ይሰጣል። አይ እኔ ባይዘው እንደዚህ ሳወራ ላይክ በሌላ ነገር አትዩት። እግዚአብሔር ምስክርን ይሰጣል እኮ ጊፍት። ስትታዘዙ ምንድን ነው የሚሰማችሁ? ሞኙ ናችሁ እኮ አይደለም እኮ የምትታዘዙት። በነገራችን ላይ ስትሰጡ ጊፍት ስትሰጡ ፈልጋችሁ ነው። የሆነ ሰው ጊፍት ሲሰጥ ፈልጎ ደስ ብሎት ነው ጊፍት የሚያደርገው ብዬ አምናለሁ። እንደዚህ አድርጉ እሺ። እንዴ ጋይስ፣ እኔ ነኝ የተሳሳትኩት ወይንስ ቪዲዮ ነው የተሳሳተው? ምንድን ነው ነገሩ? እሺ ሻንጣ፣ ስንት ሻንጣ? አዶናይ ስትመጣ ኤርፖርት ተሸካሚ ትፈልጋለህ? መኪና ይዤ ልምጣ? ፒክአፕ ኋላ ክፍት? ወይ ፈጣሪ። አይያሽ የሚወርደው አንበሳ አለቃ ብሎ ጭራሽ ጃዬ ከአሜሪካ ሻንጣ ላኩ፣ ልብስ ላኩ። ዩ ሲሪየስ? ዲያስፖራ፣ እኔ ለእናንተ ልቤን አመመኝ ጌታ። እኔ አሁን አሜሪካ ብኖር እንደዚህ ነው የምፎገረው ማለት ነው። ላኪ ሚያሸው አንበሱን ትላኪ